ሰበር ዜና ጋይ ዛሬ ሄርሜላና ሩታ የሚወዷትን እና የሚያከብሯትን የባላቸውን ሚዜ ለመሆን ዛሬ በቅተዋል ማለት ነው ጋይስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው እያልኩኝ፣ እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ ጋይስ ማለት ነው። ዛሬ በጣም የሚገርምና ብዙዎችን ያስገረመ እንዲሁም ያሳዘነ ነገር ነው ዛሬ ሄርሜላና ሩታ እንዲሁም በአብርሽና በፍቅር መካከል ያለው እንትን ማለት ነው ጋይስ። ጉድ ሰሞኑን ማንሰማው ማናየው የለም እና ጋይስ ዛሬ ምን መሰላችሁ? እንደሚታወቀው ሰሞኑን አብርሽ እያደረገ አዲስ ፍቅር እንደጀመረ ሁላችንም እናውቃለን፣ ከፍቅር ጋር ማለት ነው። ዛሬ ደግሞ እንግዲህ ለሰርግ በቅተዋል ማለት ነው። በሰርጋቸውም እንግዲህ ለሰርጋቸውም ቀጠሮ እንግዲህ ሄርሜላንና ሩታን የፍቅር ሚዜ ለማድረግ እንግዲህ ዛሬ በጣም የሚገርም ነው ጋይስ። ምን አስበው ነው እንዴ ጋይስ? ጭራሽ ደግሞ ሁለቱንም ትቶ ሄዶ ከፍቅር ጋር እንደዚህ አይነት ህይወት ጀምሮ ጭራሽ ደግሞ እነሱን ሚዜ ለማድረግ አይገርምም ጋይስ? ምን እየተካሄደ ነው? አይናቸውን በጨው አጥበው በጣም የሚገርም ነው ጋይስ። እና ዛሬ አብርሽና አብርሽና ፍቅር እያረጉት ያሉን ነገር በጣም ያስጠላል፣ ይደብራል። የሰው ሞራል እውነት ይነካል። ምን አይነት በቃ ምን ይባሉ? እውነት በጣም የሚያስጠላው እውነት አብርሽ አሁንስ በጣም አበዛ። እውነት ያስጠላል። እና ጋይስ ያው እንደምታውቁት በጣም የሚገርመው እና ዛሬ ሩታንና ሄርሜላን እንግዲህ ወደ እሱ በመጥራት ነው ሌላ ጉዳይ መስሎ ዛሬ እንደዚህ ሊነግራቸው የበቁት። እንግዲህ በጣም የሚያስጠላ ነው። በተለይ ፍቅር የምትባለው ልጅ እውነት ከልክ በላለሽ። በቃ እንዴ አንቺ ከስንቱ ጋር ነው የምትጋቢ? ከስንቱ ጋር ነው እንደው በቃ የትዳር እንትን የፈጸመችው? ያስጠላል የእውነት። እና ጋይስ ያው ፍቅርም እንግዲህ እና አብርሽ በመሆን ሩታና ሄርሜላን ጠርተው እንግዲህ ለሰርጋችን ፕሮግራም በመገኘት የደስታችን ተካፋይ በመሆን እንዲሁም ደግሞ ሚዜ እንድትሆኑ በማለት ነው እንግዲህ ዛሬ የነገራቸው ማለት ነው። እንግዲህ ሩታና ሄርሜላን በጣም ተናደው በቃ ጭራሽ እንዴት ምን ያህል ለሰው ሞራልኛ መጥፎ ነገር አንመኝልህም ብትርቀን ብለን ብናስበው ጭራሽ እንዴት ታደርጋለህ በማለት በጣም ስሜታዊ ሆኖ እንግዲህ ዛሬ ተናደው የተናገሩት ማለት ነው። እና እውነት አብርሽ ሲያከብሩ ተከበር፣ እነሱ አክብረውሃል። ሲጀመር ሩታና ሄርሜላ ጥፋተኛ ናቸው። ምን ትጠብቃላችሁ ተነሱ እነሱ ዘንድ የምትሄዱት? እና በጣም የሚያስጠላው ጋይስ የእውነት እና ፍቅርም ወደ ራስሽ ተመለሽ እና ጋይስ ያው ዛሬ እንግዲህ ሩታና ሄርሜላ በምላሹ እንዴት እንደዚህ ታደርጋለህ በማለት ያው ምላሽ ሰጥተዋል ማለት ነው። አይደለም አንቺ ሰርግ ላይ ልንገኝና ሚዜ ልንሆን ቀርቶ በአይንሽም እንዳናይሽ ብለው ነው እንትን ያሏትና አክብረንሽ እንደዚህ እንትን ብንልሽ እንዴት እንደዚህ አይነት ሞራላችንን የሚነካ ነገር ትናገሪያለሽ በማለት ነው እንግዲህ እነሱ መልስ የመለሱላት ጋይስ። እና
ፍቅር እየሄድሽበት ያለው ነገር በኋላ ይጸጽትሻል። የእውነት አብርሽ እንዲያው አንቺንም ነገር አጥቶሽ ደግሞ አንዷ ጋር እንደሚሄድ እርግጠኛ ነኝ። እና ጋይስ የዛሬው ቪዲዮ ይሄን ይመስላል። በጣም የሚገርም ነው እና ላይክ ሼር አድርጉ። ለምንድን ነው ሰብስክራይብ የማታደርጉት? አዳዲስ ነገር እንዲመጣላችሁ የደወል ምልክቷን በመንካት ሰብስክራይብ አድርጉ። እና ጋይስ በሌላ ቪዲዮ በቀጣይ እስክንገናኝ መልካም ይሁንላችሁ ጋይስ። ባይ ባይ።